እንደምናለክ ሰላም ነው እንዴት ነክ እንተዋወቅ ቴዲ ይባላል የዲጂ ዲኮርና የድግስ እቃዎች ክራይ ባለኛ ድርጅት እንኳን ደህና መጣችሁ ምን እንፈልጋችሁ ነው እንደምታችሁ የድግስ እቃ ክራይ ፈልገን ነበር እሺ ይቻላል መጀመሪያ ግን እነዚህ ነገሮች ከጨረስን በኋላ የምትፈልጓቸው ነገሮች ከዛ ቀኑ መያዙን አለመያዙን ሁሉም እቃ በዛ ቀን ላይኖር ይችላል ቀኑ ከኛውን የዲጂውን አናቀም ነበር እንደውም ሰው ጠቁሞን የመጣ ነው ዲጂ ማለ ዲኩ ለእናንተ አንደኛ ከዋጋ አንፃር እኛ አስተያየት እናደርግላችኋለን የምትጠቀሙ ነገር ብዙ ስለሆነ ማለት ነው እስቲ ያሳየህን ደግሞ ሞር የምንፈልጋቸው ነገሮች መጨረሻ ድስትም አንድ በሪ የሚቀቅል ድስት አለን እኛው አንድ በሪ ሙሉ ይሰራል ቀድሞ መምጣት ግን እንትን አለው እቃ አለ ተብሎ በስመጭ ይሄኛው ደግሞ የድንኳን ማስቀመጫ ቦታችን ነው እናንተ እንድቀደም እንዳራችሁኝ 400 ሰው ነው የምትጠሩት አይደለ ስለዚህ ለ400 ሰው ምን አይነት ድንኳን ነው የሚለው በነገራችን ላይ ድንኳን ሳይዝ መስይላል ሳይዝ ይወዳል ማለት ነው በጣም እንወስናለን ስለዚህ ባለሙያው በጣም ብዙ ናቸው አዎ በጣም ብዙ ድንኳን ነው አይነትም አላቸው ከውበትም ከኳሊቲም አንፃር ነው አይደል አዎ ተለያዩ ናቸው እንደ ቦታሽ ነው እንደምታዘጋጅው ቦታ ዋጋቸውን ባሪ ያረጋል ይለያያል ማለት እዚህ ጋር ድስቶች ናቸው ያሉት ድስት ከትንሽ ጀምሮ እስከ ትልቅ አለ እዚህ ጋር የተሸከሆነ ትልቅ የድስት ነው ይሄ ያው በተለምዶ አንድ በሬ ይቀቅላል የሚባለው ነው የሚሰራል የሚባለው ነው ስለዚህ ከዛ ጀምሮ የምርም ግን አይተዋን ከስራ ያለው ይሄ ስፋቱን እየሾና ከፍተሽ ለመክፈት ራሱ በብዛት መክፈት ይከብዳል በጣም ሜዳ በይው በቃ ውስጥሽ ይሄ በቃ አንድ በሬ ጸጥ አድርገው ነው በቃ ሰራባቸው ናቸው አዎ የተለያየ ነው ነጭም ቀይም አልጫም መስራት ስለዚህ ምን ያህል ነው የሚያስፈልገው አሁን እናንተ ምን ታደርጋላችሁ ነው ስመክራችሁ እቃውን አያችሁ አይደለ ከአንድ በሬ ጀምሮ እስከ ዶሮ መስራት የሚችል ካለቃ ትሄዱና እናንተ ስንት ነው ፕሮግራማችሁ ለምሳሌ ሁለት በሬ ነው ለማርኬት ታሰበ አንዱ በሬ ለወጥ ከሆነ ስንት አይነት ወጥ ነው የምትሰራው ይሄን አይነት ወጥ ከዛስ ትካፈላላችሁ ስንት ድስት ያስፈልገናል ይሄን አክል ድስት ከዛስ ሌላ የምትፈልጉት ነገር ካለ ከጻፋችሁ በኋላ እቃውን ካያችሁ በኋላ መወሰን ትችላላችሁ ማለት ነው ድጃም ያስፈልገናል ግን ድስቱን ምናልባት መወሰን አለብን ይመስለኛል ከቤት አዎ ጠርሙስ መጠጫ ያስፈልገናል እዚህ ጋር የምታያቸው ጠርሙሶች ናቸው የባህላዊ መጠጫ ጠጅ ጠላ ሲዘጋጁ በእነዚህ ነገሮች ያንቧ ጠርሙስ በተለምዶ የምንላቸው ነው አሁን እነዚህ ነገሮች ብዙ ጊዜ ፕሮግራም ከሌለሽ ምን ያደርጋል ቤት ላይ ይቀመጥም አይደል ሰው ይቸገራል ከዛ አንፃር ነው ይሄንን ነገር እኛ ያዘጋጀ ነው ቅድም እንዳልኳችሁ 400 ሰው ለ400 ሰው 400 አይዘጋጅም ሁሉም ላይ ተጠስ ስለሚችል ውሃም የተለያየ ነገር ስለምታዘጋጁ ስጋ መስቀያ ናቸው ያው እናንተ ቁርጥ የምታዘጋጁ ሐሳብ ካላችሁ ይኖራል ብዬ አስባለሁ ትልቅ ሰርግ ነው እስካሁን እንደምታወሩት ከሆነ ስለዚህ ያው እዚህ ላይ ስጋ መስቀያ ይኖራል ማለት ነው ይሄኛው ደግሞ ካምፋየርስ ነው ፕሮግራም አንዳንድ ፕሮግራሞች ካምፋየር ለመልስም መጠቀም ለአለላ በቃ ካምፋየር ነገሮች አሁን አንድ ፕሮግራም ይዘጋጅ የለ ለቤት ፕሮግራሞች ሰርግም ባይሆንም ፕሮግራም ተዘጋጃለሽ እንደ ፋሚሊ ፕሮግራም ተዘጋጂ እነዚህ ነገሮች ወስደሽ መጥበስ ትችላለሽ እዚህ ጋር የምታያቸው ጠረጴዛዎች ናቸው ለቡፌ ብትፈልጊ ትችላለሽ ለታዳሚ የምታዘጋጁት ያለሽ ረጅም ነው የሚዘረጋ ነው ልብስ አለው ለብሱ ማስቀመጫ ማለት ነው ይሄን በክብ እንዳማራጭ ነው አማራጭ ክብም አለ እንደ ቦታው ክብ ከፈለገ በክብ ይሄ ተዘጋጅቶለታል ክብናቶችኛ እንደምታዩት ይሄ ደግሞ ሰፊ ከሆነ ሰፊ ከፈለገ በረጅም መጠቀም ከፈለገን ክብ መጠቀም የትኛው እነዚህ መስቀያዎች እነዛም በመጠኑ ማለት ነው አዎ በትንሹ ነው የሚሰቀለው ማለት ነው የትኛው ነው ታዲያ የምንወስደው ክቡን ይሻላል ወይስ ይሄኛው ጠረጴዛው አይነት አለ እንደዚህ አሁን ለምሳሌ ይሄኛው 8 ሰው ነው የሚይዘው አንድ ጠረጴዛ ላይ ማለት ነው ይሄ ደግሞ አቀማመጡ ክብ ነው ይሄኛው እንደዚህ ነው የሚደረደረው ይሄኛው ደግሞ ክብ ነው ግቢውን ካሳየን በኋላ ይሻላል እሱ ቦታውን ለማይነቅላችኋል አሁን ይሄንን በዲኮር ባለሙያ ስለሚሰራ እንዴት አድርጌው ብሰራው ቦታ ይዝልኛል 400 ሰው ለሱን ይወስናል ቦታውን ካየው በኋላ በክብ ሳረግ ይሻለኛል ወይስ በዚህኛ የሚለው ከእናንተ ጋር ሐሳብ ትለዋወጣላችሁ ማለት ነው እዚህ ጋር የምታዩት ስቴጅ ነው ለሙሽሮች መድረክ አስፈልገ ዲኮር ሲሰራ ከነ ስቴጅ ነው የሚያለው ከነ ስቴጅ ነው ዲኮር ባንሰራ ድንኳን ላይ ለምሳሌ ሙሽሮች ወይም ታስቀምጭበት ቦታ ላይ እኩል ሌቭል መሆን የለበትም ከንቱኑ ጋር አለ ከፍ እነሱ ማለት አለባቸው ስቴጅ ነው ስቴጁን በመትፈልጊው መጠለቅ ወስደሽ ስቴጅ መጠቀም ትችላለሽ ግን ካለክ የዕቃ ብዛት አንፃር ዋጋው እንዳይወደድብኝ ፈርቻለሁ ቅድም እንዳልኩሽ ለዚህ ነው አሁን ብዙ ማሳየሽ የምትፈልጊያቸው ነገሮች ሁሉ እኛ ጋር እንዳሉ ከተረዳሽ በኋላ
የምትመርጩም ነገር ብዙ ሲሆን እኛም ዋጋችን ደግሞ አስተያየት እያደረግን እንመጣለን። ብዙ ነው የምትጠቀሚው ነገር ብዙ ከወሳሽ ያው ቀነሰ የመዘገብሽ ይኖራል ማለት ነው። እየቀነሰን ነው የምንሄደው እየቀነሰን ነው። ደግሞ አስተዋውሳችኋለሁ ከረሳችሁ እኮ ችግር የለውም። ቀጣይ ከደከማችሁ ማረፍ ትችላላችሁ። ያው ምናልባት ጊዜ እንዳነሱ ብዬ ነው። አይ እንጨርሰን ጨርሰን ብናርፍ ይሻላል። እዚህኛው ደግሞ ክፍል የምናየው ሳህን ነው። ቅድም እንዳላችሁ ሳህን አለ። ሳህን ከትንሽ ሳህን ሳይዝ አለ ማየት እንችላለን። አሁን ትንሿ ሳህን ነች መጠናቸው ማለት ነው። መጠናቸው ትንሽ ናት እቺ። እንግዲህ ሰዎቹ ጠግባችሁ መብላት ከፈለጋችሁ ከፍ ያለውን ትመርጣላችሁ። ከፍ ያለው ስንት ቁርጥ ይዛል አሁን እቺ ትንሿ? ያው እንደምታነሹ 3 4 ታሪክበት ይችላልሽ። ግን ያው ሰፋ ብሎ ይሄኛው ሰው በደንብ ዘና ብሎ የሚይዘው ነገር ነው የሚያስፈልገን። በየአይነቱም ብዙ ስለሚሆን እዚህ ላይ እንዳልኳችሁ ነው። መጠን አላቸው። ትንሽ መካከለኛ ከፍ እያለ ይቀጥላል። ሰውየው እንደ ምርጫ መውሰድ ይችላል ማለት ነው። ግን ለውበት በፌስታነሽ ደስ የሚለው እቺኛው ሰፋ ያለ ነገር ሳይሳቀቅም ሰው አሁን እዚህ ላይ 3 ቁጥር ታደርጊበት ወደ ይሞላብሻል። በፌስታ ጋር ምናልባት ብዙ ሊሆን ይችላል። ይሄኛው ግን በደንብ አንስተሽ አይ ትላልቁ ይሻለናል። ትላልቁ ይሆናል ማለት ነው። ያው በዛን ያህል ዋጋቸውም ይለያያል አይደል? ዋጋቸውም ይለያያል። ስለዚህ የሳህኑ መጠንስ ምን ያህል ነው የሚያስፈልገው? 400 ነው። በሰው ልክ ነው። በሰው ልክም ነው የሚሆነው። በሰው ልክ ነው። እነዚህ ደግሞ ወጥ ማቅረቢያዎች ናቸው። በክብ አለ። በዚህ ደግሞ እዚህ በአራት ማዕዘኖች አሉ። እንደ ምርጫሽ መውሰድ ይችላል። እንደምታዘጋጀው አይነት እንደ ብፌሽ ብዛት ማለት ነው። እዚህ ጋርም እነዚህ ለምንድን ነው የምንጠቀማቸው? ፕላስቲኮች ናቸው። ይሄ ደግሞ መቀነሻ ነው። ከድስት ወስደሽ ወደዛ የምትወስጂበት ነው። በከለር ነው ያለው አማራጭም ማለት እንደ ፍላጎት ይቀነሽ በዚህ ወስደሽ መገለጥ ትችላለሽ ማለት ነው። ወፍራም መሆናቸው ራሱ ጥሩ ነው። ጥንካሬ ለማጓጓዝ ለሚይዘውም ሰውዬ ጥንካሬ ሳይሳቀቅ መውሰድ ይችላል ማለት ነው። እዚህ ጋር ደግሞ ቅድም እንዳልኳችሁ የባህላዊ መጠጥ ተዘጋጁ ከሆነ ማንቆርቆሪያ ያስፈልጋቸዋል። እነዚህ ማንቆርቆሪያዎች ናቸው በዚህ የተቀነሱ መሙያ ማለት ነው። በዛኛው ቅድም ደግሞ እንደዚህ እንዳልኳችሁ እነዚህ ማቅረቢያዎች ናቸው። እንደ ምርጫሽ አማራጭ አለ፣ አማራጭ አለ፣ ሁሉ ነገር አለ። ሳህኖች በዚህ ደግሞ ቅድም እነዚህ ሳህን አሉ ከትንሹ ጀምሮ እስከ ከፍተኛ ድረስ አለ። ያም ትልቁም አለ። አሁን ስለ ሰርግ ነው ያወራነው አይደል? ያው ሰርግ ደስታ እንዳለ ሀዘንም ይኖራል። እንደዚህ አሁን ፕሮግራሞች ላይ ንፍሮ ምናምን ሲያቀርቡ ተሻለክ ሰው እንደዚህ ፕሮግራሞች ላይ ይጠቀሙበታል ማለት ነው። ከዚህ ወስዶ ይላሉ። መጠጫዎችም አሉ። ቅድም ባልኩሽ ብርጭቆ አለ አማራጭ። ቅድም ግን ብርጭቆ ያለው ምናልባት ግማሹን ከዚህም ብናረገው ጥሩ ይመስለኛል። እንደ ፕሮግራም ላይ ኩባያውን ብናደርገው አይደል? ፕላስቲኮች ይኖራሉ። ልክ እንደዚህ ሰውየው እንደፈለገው ያክል ወስዶ ፕላስቲኮች መጠቀም ይችላል ማለት ነው። እንደውም አሁን እዚህ ጋር ያዩሃቸው ነገሮች ምን አስታወሱኝ? በማህበራዊ ህይወታችን እድር የሚባል ነገር አለና እድር ላይ የምናገኛቸው ነገሮች አሉ። ማንቆርቆሪያ ከኋላ የምናያቸው ብረት ድስት፣ ትሪ ለሀዘን ጊዜ የምንጠቀምባቸው ለደስታም ደግሞ የምንጋራቸው ነገሮች አሉና አንዳንድ ጊዜ ደግሞ እድር የሌለው ሰው ይኖራል ወይ ተከራይ ይሆናልና የመንገላታት ነገሮች አሉ። ያን ነገር ያለ ማግኘት ከድሩ ለመከራየትም ደግሞ ብዙ አይነት አንተዋወቅም አይነት ብዙ አይነት ነገሮች ሊያስኬዱ ይችላሉ። ሁሉንም ማቴሪያል ማግኘትም ደግሞ ከባድ ነው። አንድ ቦታ ላይ ወይ ለሆነ ነገር ሊወጣ ይችላልና እንደዚህ ደግሞ በእንደዚህ አይነት አማራጭ መቅረቡ በእውነቱ እኔ አስደንቆኛል። በዚህ ያህል በሰፊ ደረጃ ይኖራል ብዬ አልጠበቅኩኝም ነበር። ያው እኛም አስገርሞናል። እንግዲህ ያው ሀሳባችንን ዳግም ከልሰን እንመጣለን። እስቲ የቀረውን ደግሞ ወንበሮቹ ምናምን አሳየንና እንወስናለን። እስካሁን ያያችሁት ነገር ይሄን ይመስላል። ከድንኳኑ ጀምረን መጨረሻችን እንግዲህ ይሄ ኳሳን ድረስ አይተናል አይደል? አሁን ከዚህ በኋላ የሚሆነው ምንድነው? ልክ አሁን ያያችሁት ነገር እናንተ ቤት ሄዳችሁ ከምታማከሩት ከሙሽሪትን ቁጭ ብላችሁ ተመካከሩ። ማለት ለ400 ሰው ምን ያየናቸው ነገሮች እነዚህ አይተናል። ምንድነው የሚያስፈልገን? ድንኳን ስንት በስንትና ቅድም እንዳልኳችሁ ባለሙያ እንልካለን፣ መርጥ እንወስዳለን። ከዛ ሳህኑን ብዛት ስቴጁ የትኛው ይሻላል የሚለው ነገር እንዳለ እናንተ ከወሰዳችሁ በኋላ እሱም መልሰን ከሁለት ቀን በኋላ እንዳትቆዩ። ቅድም እንዳልኳችሁ አሁን ተነጋገርን ማለት እናንተ ተያያዘላችሁ ማለት አይደለም፣ ነገርኳችሁ። ስለዚህ ከጻፋችሁ በኋላ የመጣና አይተን ደግሞ እኛ ሂሳብ እናወጣላችኋለን። ይሄን ሂሳባችሁ የሚመጣው በአስተያየት ማለት ነው። ከዛ የምታይዙት ይሄን ነው ብለን ከዛ አውቃችሁን በተባለው ቀን እንደው ምናልባት ዋጋችንንም ትንሽ ሂሳባችንን ኪሳችንን ፈተሽ ለማድረግ ያክል ምንድን መጣ እንደው ምን ያክል በወንበር እንደው ምን ያክል ታስከፍላላችሁ?
ከብዛት ያው አንተ እንዳልከው ሊቀንስልን ይችላል፣ ግን እንደው ሚኒመም እና ማክሲመም ነው ዋጋውን ብትነግረን። ትንሹ 5 ብር ነው፣ ቅጥያላ እስከ 10 ብር ነው ወንበር ማለት ነው። በሳህንስ ሳህን ከ2 ብር ከአንድ ብር ጀምሮ እስከ 5 ብር ከአንድ ብር ጀምሮ አለ ሳህን ኪራይ። ሳህን አለ ሁሉም ነገር አለ። አይሻል ግን እንዳልሽው ነው። አሁን ለምሳሌ ወንበርም ለምሳሌ 400 ወንበር ስትወስጂና 40 ወንበር ስትወስጂ ይለያያል ዋጋው። ከፍ ባለ ቁጥር ዋጋው እየቀነሰ ነው። እሱ ብቻ ሳይሆን ደግሞ ቅድም ድንኳኑንም ከኛ ወንበሩንም ከኛ ሳህኑን ድስቱን ሁሉ ነገር ከኛ ስትወስዱ ከእያንዳንዱ ነገር እኛ እንቀንስላችኋለን። ያው ደግሞ ቅድም እንዳልኳችሁ ምንድነው ዲጂ አሁን ፕሮግራማችሁ ዲጂ ያስፈልጋል አይቀርም። ቅድም ተመካከራችሁ ስለምትወስኑት ዲኮር የሚያስፈልጋችሁ ከሆነ ከኛ ያን ነገር ስትወስዱ የምትጠቀሙት ነገር ብዙ በሆነ ቁጥር ዋጋችንም ዲስካውንት ይቀነሰላችሁ ይመጣል ማለት ነው። በእርግጠኝነት ደግሞ የሚቀላችሁ መንገድ የምመክራችሁ ምን እሱን ነው። ሁሉም ሰው የሚመርጠው እሱን ነው። አንድ ቦታ ሁሉም ነገር እንዲዘጋጅለት ማለት ነው። ይሄን ከመርጣችሁ ከአጠቃላይ እንደውም እናንተም ካላገባችሁ በቀነስላችሁ አንድ ሰው ማግባት ይችላል አይደል? እንደው ማለት ድግስ ቀላል ነገር አይደለምና ይሄን ሁሉ ኃላፊነት ለእናንተ መስጠትም ያው እምነት ያስፈልጋልና ከዛ አንፃርስ ምን አይነት እምነት መጣል እንችላለን እናንተ ላይ? ለምሳሌ አሁን እኛ ሰርጉን ከ15 ቀን በኋላ እናደርጋለን ብለናልና በምን ያክል ጊዜ ውስጥ ነው እኛ እቃውን የምንረከበውና በምን ያክል ጊዜ ውስጥ ነው እቃውን መመለስ ያለብን? በጣም አሪፍ። አሁን ብዙ እኛ ከሌላው ጋር ለየት የሚለው ለምሳሌ ፕሮግራምሽ እሁድ ከሆነ እኛ ድንኳኑ የምንደኩነው ቅዳሜ ነው። ቅዳሜ ጠዋት ላይ እንደኮለሻል። ለምን መዘጋጀት ያለ ነገር ልትዘጋጂ። ከዛ እሁድ ፕሮግራምሽ አልቆ እሁድ አለ ምን መልሰው ሰኞ ማለት ነው አድሮ ማለት ነው። ስለዚህ ይሄ ነው ተወስያቸው እቃዎችንም በተመሳሳይ ከዛ ፊት መስጠት ትችላለሽ። አሁን መልስ ፕሮግራም ካላችሁ ለምሳሌ ፕሮግራማችሁ እሁድ አይደለ ማክሰኞ ከሆነ በዛው ፕሮግራምሽን አዘጋጅተሽ መመለስ የሚችባቸው መንገዶች አሉ። እንደው አሁን ከምንወስዳቸው እቃ ወይ ሳህን ቢሰበርብን አይደለ ቅድመ ጥንቃቄ ስለሚያስፈልገው የሆነ ነገር ቢጠፋብን ካሳው ምን ይመስላል? እንዴት ነው የምናደርገው? ተመጣጣኝ ነው የሚሆነው። ለምሳሌ ቅድም እናይዛቸው ነገሮች አሉ። ብር ታስይዣለሽ አይደለ ተቀናሽ ይሆናል ከሱ ላይ ግን ያን ያክል የዋጋውንም ባንጠይቅም እንጠይቅበት አግባቦች አሉ። ለዛም ሰውየው እንዲጠነቀቅ በኃላፊነት እንዲወስደው ነው። ገባሻል? ለምን እኛም ዋጋውን ስለገዛንባቸው ማለት ነው። ያ ሰው ደግሞ እንዲሰማው ነው። ትከፍላለህ ስትዩና ትከፍልም ስትዩ ጥንቃቄ ይለያያል። ስለዚህ መክፈል አለበት። ያን ያክል ግን አያሳስብም። ይሰበራል ብላችሁ አታስቡ እናንተ። ከገንዘብና ከሚሰራው ሰው ውጭ እንግዲህ ሁሉንም እቃ በአንድ ቦታ ላይ ማግኘት መቻል በራሱ ሀሳብን የሚያቀል ነው ብዬ ነው ማስበው እንደኔ። እንግዲህ ተመካክረን ከቤተሰብ ጋር ተማክረን እንመጣለን። ያው ስልኩን ይዘሻል አይደል? መልካም እንመጣለን፣ እንደውላለን፣ እንጠብቃቸዋለን። እኛ ጋር ደግሞ አብረን እንደምንሰራ እርግጠኛ ነኝ። የሚያጣላንም የሚያለያየን ነገር የለም። ውሳኔ ብቻ ነው ከእናንተ የምንጠብቀው። ለነበረን ጊዜ በጣም እናመሰግናለን። እናመሰግናለን። መልካም ቀን። እሺ